እንዴት ናችሁ ተማሪዎች? ዛሬ አዲስ ቶፒክ ይዘን መተናል። that is conjunctions. How many types of conjunctions do you know and what are the uses, what are their structure የሚለውን ደግሞ ዛሬ እናያለን። Let's start from the definition as usual. Conjunctions are words or phrases used to join. It can be words, it can be phrases or clauses. እንግዲህ እነዚህ አያያዥ ቃል የምንላቸው ናቸው። እነሱ እንግዲህ ወርድ ሊሆኑ ይችላሉ፣ in the form of phrase ሊሆኑ ይችላል የሚመጡት። ተጠቅማቸው ምንድነው? ቃልን ከቃል ወይም wordsን join ማድረግ፣ phraseን ማገናኘት ወይንም closeን join ማድረግ ነው። Why do you think that we join words with clauses and phrases? It helps to create a kind of smooth and logical connection between ideas. በሐሳቦች መካከል ስሙዝ የሆነ ወይንም ሎጂካል የሆነ ያልተቆራረጠ ሙሉ ስሜት የሚሰጥ ሴንቴንስ ለመመስረት ያግዙናል ማለት ነው። ለምሳሌ she likes coffee and tea ይላል። ኤንድ ባትኖር ኖሮ she likes coffee tea ብንል ስሙዝ የሆነ ወይንም ሐሳቡ የተገናኘ አይሆንም ነበረ። because of the word end ግን ኮምፕሊት የሆነ ቶት ሊሰጠን ይችላል ማለት ነው። ኮንጃንክሽን ማለት እነዚህ አያያዥ የምንላቸው ናቸው ማለት ነው። ስንት አይነት ታይፕ ኦፍ ኮንጃንክሽን አለን እናያለን። the first is coordinating conjunction የምንላቸው በአብሪቬሽን ፋንቦይስ በተብለው በሚታወቁ ናቸው። እነዚህ ይሄ ፋንቦይስ የሚለው የመጣው ከእያንዳንዱ ኮንጃንክሽን የመጀመሪያ ወርድ ተለቅሞ ወይንም ተወስዶ ነው። ለምሳሌ ኤፍ ከማን የተወሰደው? ከፎር፣ ኤ ከኤንድ፣ ኤን ከኖር፣ ቢ ከበት፣ ኦ ከኦር፣ ዋይ ከየት፣ ኤስ ከሶ ተወስዶ ለመያዝ እንዲመች ተደርጎ ፋንቦይስ ተብሎ ኢዚ ነው አይደል? ፋንቦይስን ማስታወስ። ፋንቦይስን ስታስታውሱ ማንን ታስታውሳላችሁ ማለት ነው? ኮኦርዲኔቲንግ ኮንጃንክሽን ማለት ነው። this connects two equal parts of the sentence። ለምሳሌ እነዚህ ኮኦርዲኔቲንግ ኮንጃንክሽን ሁል ጊዜ እኩል ፓርት የሆኑ ማለት የሚገናኙት ነገሮች እኩል ናቸው። ወርድ ከሆነ ወርድ ከወርድ ነው፣ ፍሬዝ ከሆነ ፍሬዝ ከፍሬዝ ነው፣ ክሎዝ ከሆነ ክሎዙ ሁለቱ ዲፔንደንት ክሎዞች ሆነው እኩል ስትራክቸር ያላቸው፣ አንዱ ዲፔንደንት አንዱ ኢንዲፔንደንት ሳይሆን ሁለቱም ኢንዲፔንደንት የሆኑ ክሎዞችን ለማገናኘት የሚረዱ ኮኦርዲኔቲንግ ኮንጃንክሽን እንላቸዋለን ማለት ነው። ስለዚህ እነዚህ ኮኦርዲኔቲንግ ኮንጃንክሽን ጆይን የሚያደርጉት two equal parts of a sentence ነው ማለት ነው። ለምሳሌ she is smart but she doesn't study much ይላል። እዚህ ላይ ስናይ she is smart የሚለው ኮምፕሊት ቶት የሚሰጥ ኢንዲፔንደንት ሴንቴንስ ነው። she doesn't study much የሚለው ራሱ ኢንዲፔንደንት የሆነ ኮምፕሊት ቶት የሚሰጥ ሴንቴንስ ነው። ግን በት እዚህ ጋር መታ ጆይን አድርጋለች ማለት ነው። you can have coffee or tea ይለናል። እዚህ ጋር ደግሞ ወርድ ከወርድ ነው። ይሄ ክሎዝን ከክሎዝ ነው። ወርድ ከወርድ ሲሆን ኮፊ ከቲ ወርድ ፎር ወርድስ። he was tired so he went to bed early ይላል። ሁለቱም ኢንዲፔንደንት ክሎዞችን ጆይን ለማድረግ እነዚህ ኮኦርዲኔቲንግ ኮንጃንክሽንስ ጆይን አድርገውልናል ማለት ነው። ቀጣይ ሰቦርዲኔቲንግ ኮንጃንክሽን ናቸው። this subordinating conjunction most of the time they introduce dependent ወይንም ሰቦርዲኔት ክሎዞችን ከሜይን ክሎዝ። አሁን ቀደም ኮኦርዲኔቲንግ ኮንጃንክሽን ሁለት ኢኳል የሆኑ ኢንዲፔንደንቶችን ጆይን አድርጎልን ነበር። እዚህ ጋር ስንመጣ ግን ዲፔንደንቱ ከኢንዲፔንደንቱ አንደኛው ዲፔንደንት ክሎዝ ወይም ሰቦርዲኔት ክሎዝ ማለት ራሱን ችሎ ሙሉ ሐሳብ ሊሰጥ የማይችል ሌላ ኢንዲፔንደንት ክሎዝ ላይ ተመስርቶ ግን ሙሉ ስሜት ሊሰጠን የሚችል ክሎዝ ሰቦርዲኔቲንግ ወይንም ዲፔንደንት እንለዋለን። ሜይን ክሎዝ ግን ምንም አይነት ነገር ሳይፈልግ ራሱን ችሎ ሙሉ ስሜት ወይንም ሙሉ ቶት የሚሰጠን ሜይን ክሎዝ እንለዋለን ማለት ነው። ኮመን ሰቦርዲኔቲንግ ክሎዝ ኮንጃንክሽን ማን ናቸው? እነ ቢኮዝ፣ ኦልዞ፣ ዋይል፣ ሲንስ፣ ኢፍ፣ አንለስ፣ አንቲል፣ ኤጎ፣ ቢፎር፣ እነዚህ አፍተር፣ ቢፎር፣ ዌን፣ ዌራዝ፣ ዋይል፣ ኢቭን ዞ፣ አሱና፣ ሶዛት የመሳሰሉት እነዚህ ሰቦርዲኔቲንግ ኮንጃንክሽን እንላቸዋለን። ብዙ ጊዜ እነዚህ የሚያርፉባቸው ክሎዞች ዲፔንደንት ስለሚሆኑ ሰቦርዲኔቲንግ ኮንጃንክሽን ናቸው እንላቸዋለን። እስቲ በምሳሌ እናያቸው። although it was raining she went outside ይለናል። ይሄ ኮንትራስት ነው የሚያሳየን። she stayed at home because she was sick ይለናል። although it was raining ስንል ምንድነው? ኢንዲፔንደንት ነው። we went outside ሲሆን ግን ኢንዲፔንደንት ነው። although it was raining ግን ዲፔንደንት ነው። ራሱን ችሎ ትርጉም ስለማይሰጥ ዲፔንደንት ነው። we went outside የሚለው ደግሞ ኢንዲፔንደንት ነው ማለት ነው። she stayed at home ሲለን ምንድነው? ኢንዲፔንደንት ራሱን ችሎ ሙሉ ስሜት ይሰጣል። because she was sick ብለን ስንል ግን ይሄ ኢንዲፔንደንት ክሎዝ ነው ማለት ነው። I will call you after I finish my work. after I finish my work ብዬ ስል after you finish your work what የሚል ነገር ያስነሳል። ነገር ግን I will call you ብዬ ስል ግን it gives us a complete thought። ስለዚህ አንድ ዲፔንደንት አንድ ኢንዲፔንደንት እንትኖችን ጆይን ያደርጉልናል ማለት ነው። ኮሬሌቲቭ ኮንጃንክሽን ስንል these are a pair of words ኮሬሌት ያደረገ pair of words ናቸው that work together። እነዚህ ፔሮች አብረው በመስራት እንትኖችን በማያያዝ ስሙዝ የሆነ ኮሚኒኬሽን እንዲኖር ያደርጉልናል ማለት ነው። they connect two balanced element። እነዚህ እንግዲህ ጆይን የሚያደርጉት ሁለት ባላንስ የሚያደርጉ ኤሌመንቶችን ጆይን ያደርጉልናል። ለምሳሌ ኮመን ኮሬሌቲቭ ኮንጃንክሽን ምንላቸው ናቸው? either or፣ neither nor፣ both and፣ not only but also፣ whether or እነዚህ የሚሉት እንደዚህ አይነቶቹ ኮሬሌቲቭ
ኮንጃንክሽን እንላቸዋለን ማለት ነው። ለምሳሌ either you apologize or you leave ይለናል። ቾይዝ ነው አይደል? ይሄ either you apologize or leave ወይ ይቅርታ ጠይቂ ወይ ውጪ። either or ሁለቱን እንትን ባላንስ የሚያደርጉ ሁለት ነገሮችን ጆይን ያደርግልናል። not only is he kind but also he is intelligent, you can say. Both my parents and my sisters loves training. These are some of the example of correlative conjunction. እስቲ ደግሞ ዲቴይልስ እናያቸው። coordinating conjunctionዎችን በዲቴይል ከነጥቅሞቻቸው ስናይ ቅድም ዲፋይን እንዳደረገው they are single words ናቸው። ፋንቦይ ስለሆኑ ሁሉ ሲንግል ወርድ ናቸው። ፍሬዝ የላቸው። they join two or more ሁለት ወይንም ከዛ በላይ የሆኑ ኢኳል ኤሌመንቶችን ኢን ሴንቴንስ ጆይን ያደርጋሉ ማለት ነው። ለምሳሌ ቱ ኢንዲፔንደንት ክሎዞችን ሊያደርጉ ይችላሉ። ቱ ወርድስ ሊሆን ይችላል። ቱ ፍሬዝ ሊሆን ይችላል። ጆይን ያደርጉልናል ማለት ነው። ኮመኖቹ እንዳየናቸው ቅድም ፋንቦይስ ናቸው። እያንዳንዳቸው ከነጥቅማቸው F stands for just tell us about reason why something happens. N stands for nor mostly they give us a negative addition. O stands for or we use it for a choice. S stands for so mostly tells us about the result. A stands for and it gives an addition on what has been said. B stands for but mostly it shows us a contrast. Y stands for yet mostly it expresses unexpected contrast. እነዚህ examples of fanboys ናቸው። ስትራክቸራቸው ወይንም ዩዛቸውን እናያለን። A joining to independent clause ሁለት ኢንዲፔንደንት ክሎዞችን ወርዶችን ክሎዞችን ፍሬዞችን ብለናል። ክሎዞችን ጆይን ሲያደርጉ እንድስቲ when a coordinating conjunction join two independent clauses join ሲያደርጉ a comma should be used before the conjunction። እነዚህ አብዛኛውን ጊዜ especially in the old English it was a must to use comma before this coordinating conjunction. These days in modern English ብዙ ጊዜ ይሄንን ኮማ ብዙ ጊዜ ሌፍት እያደረገው እየመጣ ነው። so independent clause ከፊት ይመጣል then comma ከዛ coordinating conjunction ከፋንቦይስ አንዷ ማለት ነው። ከዛ በኋላ ኢንዲፔንደንት ክሎዙ ሁለተኛው ወይም ዲፔንደንት ክሎዝ ይመጣ ነበር ማለት ነው። አሁን ሞደርን እንግሊሽ ላይ እየቀረ የመጣ ነው። ዞሮ ግን ኮማ ከእነዚህ ኮኦርዲኔቲንግ ኮንጃንክሽኖች በፊት ሞስትሊ እንጠቀማለን። ብዙ መጽሐፍቶች ላይ እንደዚህ ታገኛላችሁ። I was tired ይኸው ኮማ but I continued ይኸው ኮንትራስት ነው። እዚህ ላይ I continued working ኢንዲፔንደንት ክሎዝ ነው። I was tired ኢንዲፔንደንት ክሎዝ ነው። but coordinating conjunction ነው። there is a comma before but ማለት ነው። same is true. She wanted to go outside comma so she grabbed her coat. It's just result. She wanted to go outside so because of she wanted the result will be she grabbed her coat. So there is still a comma before the coordinating conjunction. You can have tea or you can have coffee. It says just to make your choice, to make a choice from this so that we use or and we can use comma. As I told you earlier, modern English try to neglect this comma before this coordinating conjunction. The second is joining two words and phrases. ቀደም ኢንዲፔንደንት ክሎዞችን አይተናል። ወርድ እና ፍሬዞችን እንዴት ጆይን ያደርጋሉ የሚለው እናያለን። when a coordinating conjunction joins two words or phrases no comma is needed. አያችሁ ክሎዝ ሲሆን ኮማ ይጠቀማል። ነገር ግን ፍሬዝ እና ወርድ ሲሆን ግን በፍጹም ኮማ አንጠቀምም። ለምሳሌ ወርድ አለን ከዛ coordinating conjunction without comma and the other word comes later. ፍሬዝ አለን coordinating conjunction ይመጣል another phrase ይከተላል no comma is used here. እስቲ በኤግዛምፕል he likes coffee and tea. ኮፊ እና ቲ ናቸው ወርድስ ናቸው። so two nouns መካከል ገብቷል no comma is used here. she ran quickly but carefully ይላል two adverbs መሃል ተጠቅመንበታል። so ሁለቱ አድቨርቦች ፓራላል ናቸው ኢኳሊ እንትን ናቸው ግን no need of using comma before but. I will either call you or text you. see call you and text you are two equivalent phrases ናቸው verb phrase ናቸው። so ኦርን ተጠቅመናል ግን we don't use any ኮማ ለማለት ነው። ፐንክቹዌሽን ላይ ይሄን ይጠቀማል። ፎር ላይ ስንመጣ ፎር ምን ብለናል ቅድም ሪዝን ላይ ወይንም kind of explanationም ሊሆን ይችላል። ለሁለቱ እንጠቀምበታለን። to explain why something happened. it works like because ብዙ ጊዜ ሪዝንን በማን ነበር የምናውቀው በቢኮዝ ነበረ ግን ቢኮዝን ተክቶ ወርክ ማድረግ ይችላል። ፎር ግን ለማን ጊዜ ሞር ፎርማል ለሆነ ሲቹዌሽን ፎርማል ሲቹዌሽን ላይ እንጠቀምበታለን። ለምሳሌ I stayed home for I was sick ይላል because I was sick እንደማለት ነው ሪዝን ነው ግን for formal situation we may use forን ይሄው ኮማን የተጠቀምነው ሁለቱም እንደ ስለሆኑ ክሎዞች ስለሆኑ ኮማን አስገባ ነው። she was happy comma for she had won the prize. so they tell us about the reason. Here you have to note that for as a conjunction is less common in modern spoken English. ብዙ ጊዜ በሞደርን እንግሊሽ ጊዜ because is more common ብዙ ጊዜ የምንጠቀመው because ነው። በፎርማል ሲቹዌሽን ብዙ ጊዜ ድሮ ግን ፎርን እንጠቀም ነበር ማለት ነው።